ለማጂክ ማጥቶኝ ሰው እንጂ በቃ ሌላ ጨዋታችሁ ተሻለኝ። ስነ ስርዓት እየቀረስኩ እኮ ነው። እንደስ አታርግ ፍቅር አንዳንዴ ማጂክ እንደምሰራ ታውቂያለሽ። እና አሁን ዝም ብዬ የሆነ ነገር ጽፋለሁ። ከዛ ጥያቄ ስጠይቅሽ ጥያቄውን ትመልሽልኛለሽ። አይምሮሽን ላነብ ነው። እሺ አሁን አይምሮሽ ላይ ቶሎ የሚመጣልሽ እንስሳ ምንድን ነው? አይምሮሽ ላይ ቶሎ የሚመጣልሽ እንስሳ? ድመት ጽፌያለሽ። እሺ አሁንም ሌላ ነገር ጽፋለሁ። ከቤተሰብ አይምሮሽ ላይ ቶሎ ይመጣልሽ ከቤተሰብሽ? እሺ ያው እዚህ ጋር አንድ ነገር ጽፌያለሁ። እንዳታዩ ቆይ የምሬ ነው። እሺ ሌላው ከልጅሽ የምትወጂለት ባህሪ ምንድን ነው? ያሽ እሺ ሌላው ይሄው የመጨረሻውን ጽፌያለሁ። አቅጣጫ የሚመጣልሽ አቅጣጫ ወደ ላይ ወደ ታች ወደ ጎን ምናምን የሚሉትን ማለት ነው። አቅጣጫ ወደ ጎን ወዴት ጎን? ወደ ቀኝ ወደ ግራ? ወደ ግራ። ያሽ እሺ አሁን እንትን እንደዚህ አዘብራርቅ አንቺ አዘብራርቅሽው። እሺ ይሄን አንዱን ልፍታው። ከቤቢ ምን ነው የምትወጂው ነበር ያልኩሽ? ፍቅሩ። ያው ፍቅሩ። አረ ምንድን ነው? ጽፈህ ነው እየጻፍክ ነበር እኮ ሳላይ ከነገርኩ በኋላ አይደለም። ቀድሞ ያለውን እኮ ነው እየገመትኩ የነበረው። ምክንያቱም በረባክሽ። እሺ አሁን ለምሳሌ አይምሮሽ ላይ የሚመጣው እንስሳ ስልሽ ያልሽኝ ድመት ነበር። ያው ድመት። እሺ ማለት እንዴ። ከዛ ማንን ነው ከቤተሰብሽ አይምሮሽ ላይ የሚመጣው ስልሽ እናቴ ናት። አቅጣጫ ምናምን ስልሽ ደግሞ ወደ ግራ ጎን ብለሽኝ ነበር። ያው ወደ ግራ ጎን ቀድሜ እኮ ነው የጻፍኳቸው። እንዴት? ወረቀት ከሰጠውሽ በኋላ አይደል የጠየኩሽ? እና ታዲያ